ከዚህ እንደጨረስን ጸሎትና ኮንፈረንስ ነበረን እና አንድ ምሽት ላይ ሊነጋ አካባቢ አንድ ራእይ አየሁ። ያየሁት ራእይ ምንድነው? እንደዚህ ደጅ ላይ ቆሜያለሁ እና ድምጽ ይሰማኛል። ከአንድ ቤት ውስጥ ድምጽ ይሰማኛል። ድምጹ ከቤቱ ወደ ውጪ ይሰማል እና ያንን ድምጽ ወደ ሰማሁበት ፊቴን አዙሬ ያየው እየተራመድኩ ገባ። ስገባ የኦሮሚያ ባህላዊ ልብስ የለበሱ አባቶች፣ ታዋቂ ሰዎች፣ ሽማግሌዎች ቁጭ ብለዋል፣ ይነጋገራሉ እና አንዳንዶቹ ፊታቸው አዝኗል፣ ሌሎቹ ደግሞ ብሩህ ፊት አላቸው። ከዛ ዞር ብዬ ብለው አዩኝ። ሁሉም በሩ ላይ ስገባ ማለት ከዛ በውስጤ እንዲሚል ድምጽ መጣ። አሁን እነኚህ ሽማግሌዎች ድምጻቸው የሚሰማበት ጊዜ ነው። ድምጻቸው ከቤት ውጪ ይሰማል። ድምጻቸው ደጅ ድረስ ይሰማል እና ኦሮሚያ ላይ ያላችሁ የአገር ሽማግሌዎች፣ አባቶች ከዚህ በፊት አልተሰማችሁ ይሆናል። በአገር ጉዳይ፣ በሕዝብ ጉዳይ፣ በሁኔታዎች ላይ ጌታ ይላችኋል፣ አሁን የምትሰሙበት ጊዜ ነው። አሁን ትሰማላችሁ። አንዳንዶች ሐዘን አለባችሁ፣ አንዳንዶች ደግሞ ደስተኛ ናቸው። ግን እግዚአብሔር ይላል አሁን ደጅ ድረስ ትሰማላችሁ። ትናንት ሽምግልናችሁን ያልተቀበሉ አሁን ይቀበሏችኋል። ትናንትና ያልሰሟችሁ አሁን ምክራችሁን ይሰማል፣ ተግሳጻችሁን ይሰማል፣ አሁን ጥበባችሁን ይሰማል። ስለዚህ የምትሰሙበት ጊዜ ነውና ሽማግሌ ሁኑ ይላል፣ ምከሩ ይላል፣ ተነጋገሩ ይላል ጌታ። አየሩ ተቀይሯል፣ አትሞስፌሩ ተለውጧል። የምትሰሙበት ጊዜ መጥቷል። ታውቃላችሁ፣ ለሁሉ ነገር ጊዜ አለው፣ ለመሰማትም ጊዜ አለው። ጥበብህ በጸጥታ ለመሰማት በጣም ጠቢብ ስለሆንክ አይደለም፣ ጊዜ ሲሰጥ ነው። ጊዜ